ነገር ላይ ጀመር እንግዲህ ስላቸው ምን ተነሳ የኔ አሜሪካ ያለችው ልጅ አሁን ትምርቴን ተጨረስኩ እንግዲህ 18 ሞላኝ ተቤት ልወጣ ነው ላገባ ነው አለ ስትል ያንቺ ልጅ ማደለኛ ልታገባ ነው የሷ ልጅ ግን እንዲሁ አከማል ሆነ ያሏ አከማል ያለ ሀገች ያሉ ጊዜ ታውልኩኝ ታው ሴት ልጅ ወልደና በስኳር ነው አመጣቸው በስኳር አቆሻን ይሄን ቀይ ቁጣ ገሰለ ባሌ ገዝቶ የኔ ባል መቼ ታቁት የለ እንዴ ለስጦታ እንደ መስጠታ ያንቺ ባል እኮ ነጭራባል ስራ በይ ዝም ብሎ መንቀርፈፍ ባል ከመንቀርፈፍ ምን ያደርጋል አልወደደችልሽም ታያ ያንቺ ልጅ አመሰግንሽ እሷን ታሚያለሽ እሷ አንቺ ታይታደሰሽ ነው ወልጃባ እስቲ መርቁኝ እስቲ ነገር ላይ ጀመር እንግዲህ ብስሚላህ ማማና ተነጎረቤቶቻችን ተነቤተሰቡ አገራማን በላው ዘኪ ሆኖቱን ያከራችናል ያሳምራል አሜን መርቁ እስቲ አንቱ አታቁም እንደን አብርን ያለ ነገር አብሽሩ አዲስ ሙሽራ ሆና አረዳት እስቲ ሆነ እሰይኔማ መቼም ቡና አታፈሉም ብዬ ጠራኋችሁ ቡና የተወደደ ጊዜ ነው መጥራቱንም አቆማችሁ አንድ ሸቀራሽኛ ጥሪን እኮ አላለሽም ድሮስ አረክ ምንድነው ያመውጣጡ አይደለም እንደው እኔ እኮ ቡና ምንትን ሲባል ባጣሪን ብጣሪ መቼም ባቅማችን ቡና እናጣም ቤታችን አይ ቢሆን አንቺ ጅፎ ብትደፊ እኛ ቂጣ እንጋገራለን ታነገር ፈላጊ እኮ ቅድሚያ እቺኛይቱ ናት የቷ ቅድሚያ እቺው የኛው ጎረቤት ለኳሽቱ እሷ ናት እሷ ናት የዛ የሰማችውን ጎረቤት ሄዳለሽ እዛ ልኩስ ታረጋልሻለች ከዛኔ ታንቺ ልጅ እንደው ጥሩ አይደለም ይሄንን ነገር አቁም ያልኳ እኔ ፈርቻለሁ ከመጀመሪያው ስል ከዛ እሷ እሺ ብላ ቁጭ ብላኛ ምናወጋውን እንደው አንድ ባንድ ተሰማይ በኋላ ሂዳለ ክስ ታረግልሃለች እሺ ከዛማ ምን አለቲ እንደው ሲጀመር በሰው ባገባልና ሚስት መሃል ሰው ይገባል እንዴ ይገባል ታረጋለች እንዴ አይገባም ነበር ከዛ ሂዳ ባልሽ ላንቺን አይወድሽ ላንቺ አንቺን ትቶ ሌላ ወዶ አሁን እንኳን ለኢድ ምን የመሰለው ኮርማ እየሳበ የገባው ብላ ለሚስቱ ነገር ለሚስት ይሄ ይነገራሉ አባ ከተበላ ይነገራል አይኛ ጎረቤት እና ነግራ አሰይ አንቱ ሲጀመር እንደው ዙሮ ተውት እኔ ከፋላው አታውልሽ እኔ እንደው ሀሜት አይሆንብኝና እንደው ሁኔታዋ ሁሉ ያምረኝ እንደው እንዴ ነው የሚያረጋት ተሷ በላይ ቀርሞ እኮ ሰው ያለ አይመስላት ሰው አለ እኮ አይመስላትም እንደው እኔ እኮ አይኔን የምታዩኝ አሁን እናንተ ወዳችኋት ነው የልብ የላ ወጋ እንጂ እዚህ የምጠራችሁ ታዲያ ምን ልሰሩ እኔ ቡና አንድሽ ገብቷል ለራሴ ቁጭ ብያል ከካው ምን ተስተሶስ በትልቁ ጀመረ ተጠራና አይቀር ማማን ነው ለምን ተው እንጂ እንዴ የቡናውንም አንተን አታውቁ ለምን አነግሪያትም ለራሷ ነገሪያት አይቀርም እኔማ ችግር የለውም እንደው አሁን ወዳጁ ናችሁ ሞታችሁ ነው እናንተ ወዳጅነት አይደለም አሜታን ነው አሁን እሺ ንገሩኝ ተውት እስቲ ባለፈው ድር የተጠራን ጊዜ ውጥጥ አውጥተን ጎረቤት እዛ እናስተዛዝን እንዲሄድ ታሳው ሁላ ልጅት ብላ ብድግ ብላ አንቱን ምን አለች አንቱ እንደው ስትጠሩ እንዲህ እንቅፍ እያልኩ የምመጡት እኛ ጋር እኩል አትመጡ ነው ወይስ እንጀራ መላኩ ነው ጥሩ እንጀራ እኮ የሚቸግረው የለም አንቱን ነው እንጂ ወጉን ነው እንጂ ሳቁን ነው እንጂ አላለችው ብላለች እኮ ሄብል ግን ነው አሳ እንዴ ዝም ያስፈልግ እና
በቅቤው እንጀራ መላክ ክልክል ነው። እነሱ የሚንጡ ነው። አሞኝ ተሆነ አሞኛል፣ ቸግሮኝ ተሆነ ቸግሮኛል እላለሁ እንጂ ቀርፈፍ ደግሞ አላለችኝም። ብላኩ እገጥምሻለሁ እኔን እንዲህ ዙራ እንዲህ አለችና እቺ ወልካ እንግዲህ አላሙት አይቆጭም፣ ያልሰሙት አይቆጭም። እንግዲህ ብላ አንቺን አሁን ባለፈው ምን አለኝ ባሏ መቼም ዘርፎ እንደው እንጂ ሰርቶ አይደለም ይሄንን የመሰለ ቤት የገዛላት አለች። አለኝ እና አራተንም እየታማቸው አያተሉ ወዳጁ ነሽ ያልሰሙት አይቆጭም። እንግዲህ ባገት ይላታላ ነው። አይ አይደለም ለምን አትናደዱ እንዴ? ምንድነው የተባላችሁትን ስትነገሩን የነውራችሁ እንዴት ገጥምሻለሁ ብዬሻለሁ። ማልታ ምን ቦክስ ነው እስከሳ ነው እስክስታ ነው? ቦክስና እስክስታ ሳይሆን ይህን ብለሽኝ አምተሽኛል ለሷ አላታለሁ፣ እነግራታለሁ፣ እገጥማታለሁ፣ እነግራታለሁ። አንተ በለጡ ይቅዳለሁ ካለው ታጋጭና ነው እንዴ? ከዛ እኔ እንደው መቼም ወይም እስቲ አንተ ልድገም ሆነ አራንቺ እቺ ሴት እንግዲህ ማላልላታለ ብዙ ነው ጉድ አውዱ እኔ እናቴ ተውኝ፣ አታሳሙኝ። ከጎረቤት እየመጣችሁ ሀሜት ጥሩ አይደለም፣ አታሳሙኝ። አዎ ስንቱን ተጨቃችሁ፣ ስንቱን አነሳችሁ። አሁን እስኪ ምን አደረገቻችሁ? አጣሉ አስተፍር እንዴ ባሪስ ምን ብሎ አስታይ አቶ እየምኑ ነው አስተፍር አልቦቶበት እንደወረ አረ ደግም የማልጠራም ቡና እንደው እንዴት አረቻችሁ? እኔኑ ለማሸማቀቅ ሆነ አልፈልግም። አረዳ እንደው ሀሜት አይሆንብኝና ያላችሁ ማማት ሀሜት አይሆንብኝና ያላችሁ ማማት። አዎ ተው አረክ ነው ነኝ ታንጃትዱ ልትሄዱ ነው? አዎ በልሽ ቻው። አንቺ ጠርተሽኛማ እንግዲህ ጠርተሽ ልታገቢኝ ነው። ወዲያ ስትሄድ ማማት ወዲህ ስትመጣ በላይዬ እንዴት ነሽ? ቡና እኮ ቅድም ባስልክብሽ ልጅሽ ገበያ ሂዳለች አለኝ። አይ ሁለተኛው ነው ዱቄት አድርጌበታለሁ ነኝ። አዎ መተው ነበር እነ በለጡ ቋም ጠጥተው ሂደዋል። ወደታች ሄዱ። እንደው ቀርሞ አልተመቹኝም። የማይሆን ነገር ስላንቺ ሲያወሩ እንደው መቼስ የመዛመድ መዋለድ ሳይሆን መጎራበት መዛመዱ ነው መዋደዱ ነው ብዬ ከፋኝ እኔ አስከፉኝ። እንደው ስላንቺ ሲነሳኝ ብስጭት አለኝና ተናገርኳቸው። ተናደው ነው ይሄዱት። አዎ ነይ ቶሎ ዙሮ ዱቄት አድርጌ ጥጄዋለሁ። እቴ ነይልኝ። እሺ አቦ አማን ነው። እሰይ ደህና ነሽ? ነይ ወዴት ተሻከረው ነው? ኧረ ተይኝ እንጂ እዛም ቡና ጥጄ ነበር። ኧረ እንደው ጉድ ነው። እንደው እኔ ጥላትሽ እንዲህ እንዳሸን ይፈላል ብዬ መቼ አስቤ ቆይ የለም። እኔ እኮ ቃሌ ይነግረኛል፣ ትከሻዬም ይነግረኛል። ገና አንቺ ሳትደውይልኝ ትከሻዬ ውር ሲከሰኝ እንዲህ እንደምን አድርጌ ባበልተ ቡና እንዲሽ ገብቶ ውቀጥ ብዬ በጠራ ቤታቸው ጉድ ልጅሽ ያቺ ማሙ አረክ እሳቸው ናቸው እንጂ የሴቲቱ ባል የተመለሰው ሌላ ቦታ ዱርዬ ሆና አይታት ነው። ምን ነው አምሳ ምቀኛ ሴቷን ሲጀመር ባሏን የመለሱት ሴትዮዋ ናቸው። አለቆት ምቼያቱ እቺኛይቱ ልጅ አሉ ሞይ ፍሬንድ ይዛለኝ ዘመኑ ሞይ ፍሬንድ አላት። ቦይ ነው እኔ እኮ ሞይ መስሎኝ ሞኝማ ሞኝ ነው። እኔ ምኑን አውቀዋለሁ ብለሽ ቦይ ፍሬንድ ያላት እሱ አትፈልግህም ትለዋለህ ውጭ። እሱ እሺ ብሎ የሽምግልናውን ልኮ ያን ሁሉ ወርቅ ምናምን ስጥት አድርጎ ምልስ ቦይ ፍሬንድ ያላት አለበርኩን ሸጣለና ይመለስ መጥቶ ሌላው ዘመናዊ ያገባታል። ወርቃችን ተጣለልን። ይሄን ነው እኔ ያድሽ ወርቁን ተጣለ ሌላ ደግሞ ወርቅ ይመጣል። መደብ እድባለሁ
እንደዛ ነው ታውቂኛለሽ። ስንቱን እንደው ቅሬውም ላይ ቢያነሱ አንቺን ቢያላምጡ አንቺን ቢያነሱ አንቺን ቢጥሉ አንቺን ቢያነሱ አንቺን አላህ ይፍረድ። እስቲ ይፍረድ። ባበላሽ አንቺስ ምን አልሽ? እኔ አንቺ የሰው ስም ለምንም አላነሳሽም። እኔ ይነግሩኛል። የሰው ስም አታንሱ። እኔ ቡና የምጠራው እንደው እንድንደረግ እንደው ለልጆቻችን ያቺኛቱን ባለጋ ልጅ ለአኺራችን ነው እንጂ ምን ያደርጋል? የዱንያ ወግ ምን ይሰራልባቸው ስላቸው በምን ተነሳ የኔ አሜሪካ ያለችው ልጅ አሁን ትምህርቴን ተጨረስኩ እንግዲህ 18 ሞላኝ ተቤት ልወጣ ነው ላገባ ነው አለ ስትል ያንቺ ልጅማ እድለኛ ልታገባ ነው የሷ ልጅ ግን እንዲሁ አከማል ሆነ አከማል ያለ ሀገር ያሉ ጊዜ ታው አልኩኝ ታው ሴት ልጅ ወልደናል ሴት ልጅ ወልደናል አልኩ ሴት ልጅ ወልደናል የበላሽውን አልካልሽ ታው አልኩኝ እሷ ቤት ቢበላ ሰደቃ እሷ ቤት ቢበላ ድግስ ባሏ በረሃ መኪና ይዞ ቢሄድ የሚዞልን የሚመጣው ከሰል ጎረቤቱን አይደል እንዴ እንደው ስንሞቅ የከረምነው አሁን ያለፈ ክረምት ይሄ ረሳኝ ይሄ አንቺ ትልቅ በረሃ ቢሄድ ጨውጭኖ መጥቶ በግቢያርድ ጎረቤቶች ሳይቀምሱ ብሎ አስሮ ልኮ እንዴት ይታማል ያረካኝ የልጆችሽ እናትሽ አረ ተይኝማ እሱንም እናቃለን ተያት እንደሚያመጣ አለቆት የሚያክል ሴት እንዳለቆት እሱንም እንዳለቆት እቺኛቱንም እንዳለቅ ለራሷ በባሏ ሆነ እንዳለቅ መጀመሪያ ባሏ አስራቢያስ እኛ ባሎቻችን አስራን ይዘን ነው ታዲያ ጾማ ቢያበሉን ጾሚያ ይሄን ብርዙን ቢያጠጡ ነው ባሎቻችን ይዘው እኮ የሷ ግን ሜዳ ለሜዳ እኮ አለቆ ያቺ ደግሞ ፈተ ሴትዮ እንዳለው አለቆ አዎ ይበቃና ይላንጣውና እንትን እንላለን ሰምቻለሁ ግን ትቼው ነው ምን አርቄሽ ነው የምትለው አንቱ ለነገሩ ጊዜ ነው ያለሁት እንጂ በሌላ ጊዜ ቤቴ ብቅ ብላታል ስሜን ለማማት እኔ ምን አርቄ አላገ ስንት ነገር ያላረጉኛል ልጄን ሳታገባ አግብታ እንትን አለች ያኩስም የምትቦጫጭ አዎ ማን ነው እንዲህ አለሽ ግጠም ያለኝንም እንግዲህ ያንን ልቦና ነገርኛሽ ነው ነገርኩ ካንተ ሌላ ማንም ሰው አላለ በቃ ሰው ጋር ማታገጣጥሙ ሰው ጋር ያለሽና አምጣህ እንጂ ስንት ስትይ ይቺ ባልቴት ነው በየህርሽበት ይቺ ባልቴት አዎ ባልቴትነቱን አንክድም ግን ባልቴት ስርዓት ያለው ሲሆን ነው አንቱ ስለይዝና ስለጎረቤት ጥስጥሱን የምትሰራው አይ ነገርኩ በህግ አምላክ ከየተወጡልኝ አሁን ሰጣት አለ ነገርኩ በየቦታው ሰሜንም ልጅያንም ውጭጭቄን ያወጣ ስለነ በህግ ነገርኩ በቃ አሁን ወጡልኝ በህግ አምላክ ማንንም ነገር ሰጥቶ ሸሽከልሽ ኖር ያለው ራስሽ ያማሽ ሸሽኩልኝ እንጂ አዎ ነው የሸሽኩት አየሁኩ ለሙሽሪ ምን በህግ አምላክ ሙሽሪት ራሳቸው ይመጣሉ ራሳቸው የሚመሰክሩትን ይሰክራሉ በቃ እኔ ወርቅነሽ ለሙሽሪት ምን እንዲያልሽ ታውቂዋለሽ ነገርኩ በቃ ሙሽሪት ይመጣሉ ራሳቸው እንደታገና አይደጋምላ ነገርኩ አላምጦ እህልን አዳምጥ ይባል እኔ ቤት ገብቷል ነገር አሁን ሙሽሪና ታለችኝ ይውላል ሙሽሪት መጠራት አለበት አበቃ ነገርኩ ከዚህ በኋላ ብቅ ማለት ብቅ ሙሽሪት ጥሩልኝ በቃ ሙሽሪት በቃ ነው ውጭ ካናት አሉኝ እሷ ተናገራለች እሷ ሙሽሪት አረጋኝ ደግሞ ባጎረስኩ እጄን ተነከስኩ አሉ ባጎረስኩ እጄን ተነከስኩ ሞቅ ቢያረጉ አያገባኝ ያሙ ባሙ አያገባኝ ራስሽን ነገርኩ ተናገሪያለሽ ሙሽሪት አራኑ ላይ ኑ ማንቹን ጠፋኝ እኮ ኑ ነው ምንድነው የፈራበነ ኑ አለሽ መነጠሬን አንጭስቲ ምንድነው መነጠሩ ውጭ ተወጭ እንዲሆን ነገር አልፈለገም ምንድነው የሰላም ልጅ ስለኔ ቤት ስለኔ ጎጆ ምን አገባሁ አንተ ለኔ አንድ ስትሉ ለሳቸው አንድ ስትሉ ምንድነው እርሶ አትድራችሁ ዱርዬ ናት ልጅቱ ሁልጊዜ አብሽና እሳቸው አዎ ብለው ልታወሩ እኔ ምን አለ ሰበካ ሰደቡ አስተዳደቂ ሰደቡ አታድርጊ ምንም ነገር ሲሆን ከቤቱ ጠፍቻ ቃል አንቺስ እንዲህ ይባላል
አንቺ ራስሽ አሳክተሽ ስለሷ የምታወሪ ትመጣ ስለሷ ነው። እኔ ላንተ አውርቼው አንተ ነው እንጂ እንደው ብታነሱ ብትጥሉ ስለሷ አይደል? ምን አደረኩኝ? ምን አደረጉ እሳቸው? ምን አደረጉ እሳቸው? አንቺ አይደለሽ እንደ ነገርሽ? አዎ እሷ ወደ እንዲህ አድርጋ እያልሽ አልነገርሽኝ? እንዲህ እያልሽ ገባሽ? ሁሉንም ነገር ሰማሁ። አዎ አልሻቸው እሳቸው ነው ማለት ነው። አልሻቸው አንቺ ነሽ አልሻቸው ደጋርኩ ምን አባታቸው ያመጣሉ ደግሞ እኮ ታርቀው ቡና ሊጠጡ አፈር ጠጡ